ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦቼ እንደምን አላችሁልኝ? አሰላሙ አለይኩም ሀቢባቲ። ዛሬ እንግዲህ በፈጣይር ወይ ደግሞ ፈጢራ በሚሉት በአረቦች ዘንድ ተወዳጅ የሆነውን አብረን እንሰራለን። የሚያስፈልጉንን ግብአቶች እንደዚህ እናዘጋጃለን። ያያችሁት መጀመሪያ ላይ ካሜራ ነው። እኔ መጀመሪያ ካሜራው ተገዝቶ ሲመጣ ለብ ባለ ውሃ አድርጌ ዘይት ወይ ደግሞ ትንሽ ካሜራ አድርጌ ከድኜ ምናምን ኩፍ ማለቱን አረጋግጣለሁ መጀመሪያ። ከዛ በኋላ ኖርማል ነው፣ በቃ ችግር የለውም። አየር እንዳይገባ አድርጋችሁ በደንብ ክደኑት። ከዱቄቱ ጋር ነው ቀጥታ እኔ ካሜራውን ማደበላልቀው ማለት ነው። ይሄ መስፈሪያ ነው። እሺ ቁጥር ስላለው ለአዲስ ጀማሪዎችም ለማንኛውም ሰው አስቸግርም። በቁጥሩ መሰረት እየሰፈራችሁ መጠቀም ትችላላችሁ። ሁሉንም ነገር ዘይትን በሱ ልክ እንደፈለጋችሁ እንደ ፍላጎታችሁ ማለት ነው። ያው ካሜራዬን እጨምራለሁ። ዱቄት እኔ የሚያስፈልገኝን ያህል ሰፍሬያለሁ። አሁን ባሳየኋችሁ መስፈሪያ ማለት ነው። የጨመርኩት ካሜራ ነው። ዱቄቱ መጀመሪያ ተሰፍሮ በስልክ ተዘጋጅቷል። ከዛ ትንሽዬ ጨው፣ ስኳር፣ አንድ ሲኒ፣ ያው ትንሽ ዱቄቱ የሚበዛ ይላል። እዚህ ጋር ደግሞ የምታዩት ኒዶ ነው። ኒዶ ወተት ማለት ነው። 3 ማንኪያ እጠቀማለሁ። 2 3 ይበቃኛል። እናንተ እንደ ዱቄቱ መጠን እንደፈለጋችሁ አለመጠቀም ትችላላችሁ። እኔ ፈጢራ ላይ ብዙ ጊዜ እንቁላል አልጠቀምም። ከእንቁላል ጋር አላቦካው። በፊት አቦካው ነበረ፣ ግን አሁን ላይ በወተት ስለሆነ ማቦካው ወተቱ የተሻለ ሆኖ አገኘሁት። እናንተ እንደ ምርጫችሁ በውሃ ማቦካትም ትችላላችሁ። ከዛ እንደዚህ እየተዘጋጀም ደግሞ እኔ የሚያስፈልገኛል ብለው ዘይት እጨምራለሁ። ከዛ ቤኪንግ ፓውደር፣ እንቁላል ስላላደረግን ቫኒላ ምናምን አንጠቀምም። ከዛ መጀመሪያ ሮብ አውጥቼ እንትን ብየዋለሁ። ሞቅ ብሏል። ይኸው ከላይ እንደምታዩ ጨምሬያለሁ ማለት ነው። ከዛ የከፈትነው እንግዲህ እንድናርግተን ወደ ማቡካታችን ይሄን ዱቄት ነው የምጠቀመው። እሺ ኩዌቲን ዱቄት እንዳልኳችሁ ይሄ ወዶቼ እንደምታዩት እኔ በማሽን ማቦካው። በእጃችሁ ማቡካት ትችላላችሁ፣ ምንም ችግር የለውም። ዋናው ማሸታችሁ ነው። በደንብ አርግታችሁ ማሽን ሲታሽን የሚወዱ ነጭ ዱቄት። ከዛ በወተት ነው ማቦካ ብያችኋለሁ። ወተት እኔ ለዱቄቱ ይበቃል ብለውን ያህል እንደዚህ እየጨመርኩ አቦካዋለሁ ማለት ነው። አንድ ሙሉ ጨምሬያለሁ። አሁን ደግሞ ቁጥሩ ላይ የምትፈልጉት ቁጥር ላይ አርግታችሁ እንዳይቀጥልባችሁ የፈጣይራ አቦካክ ታውቁታላችሁ። እንደዚህ አርግተን ጠብ እያደረግን በደንብ እስኪያሽልን ድረስ እንጠብቀዋለን ማለት ነው። ይሄው በደንብ እያሸልን ነው። ከዛ በኋላ አለቀ። በደንብ ታሽቶ እንደዚህ ፍንፍን እናደርግ ነው። ከዛ ሽፍን ፎጣችን እሱን እንደዚህ አስቀምጠን እኛ ደግሞ የሚያስፈልጉ ነገሮች ሌሎችን ማዘጋጀው ማለት እንደዚህ እንደምታዩት አይደለም። 1 ሰዓት ያህል ከቆየ በኋላ ነው የቦካው። እሺ ትንሽ ኤሲም ስላለ ክላሳችን ቀዝቃዛ ስለሆነ እችኑ ማለት ነው አይጠፋም። ኤሲ ከ1 ሰዓት በኋላ ነው የተከፈተው። እኔ ብዙ ጊዜ ፈጢራ የምሰራው እንትኑ ላይ ነው፣ ራሱ ጣውላው ላይ ማለት ነው። ጠረጴዛ ነበር ይሄ የራሱ ስሙን አስተካክሎ የጻፉልኝ እሱ ላይ ነው የምሰራው። ጽድት አድርጌ መጀመሪያ አዘገጃጅቼዋለሁ። አንድ እንቁላል የምጠቀመው እኔ ከላይ ለመቀባት ነው፣ ከለሩ የሚያምር እንዲሆን ማለት ነው። ጀበን ኬሪ እንደዚህ እንደምታዩት ቆራርጬ አዘጋጅቻለሁ። እንቁላልን በሳህን እና ዛተር፣ ስምስም እና ደግሞ ሰሊጥ ነው የሚተኛ ጋር ሰሊጥ፣ ጥቁር አዝሙድ፣ እሱን ከላይ ነው የምንጠቀመው። ይሄ ሰሊጥ ወይ ደግሞ ስምስም የሚባለው ነው። ይሄ ደግሞ ጥቁር አዝሙድ አበስ ወዳ የሚሉት። ጀበናችን እንደዚህ ተዘጋጅቷል። ጀበን ኬሪ ማለት ነው። እናንተ ፈለጋችሁትን መጠቀም ትችላላችሁ። ዛተር በጣም ተወዳጅ ስለሆነ እኛ ቤት ዛተር ነው የምጠቀመው ብዙ ጊዜ ፈጢራ ስሰራ። እንደዚህ አርግተን እንሰፍርና በዘይት እሽት እናደርገዋለን ማለት ነው። ዘይቱን ጨምሬ እንደዚህ አንድ ላይ አሸዋለሁ። ፈጣይርን በጣም የሚያሳምርላችሁ ብዙ ጊዜ ማሸት ነው። በደንብ እሸት ካደረጋችሁት ካሜራውን ደግሞ አስቀድማችሁ ዶቼ ቁጭ አርግታችሁ በውሃ በጨው ምናምን ኩፍ ማለቱንም ቼክ ማድረግ አለባችሁ። እኔ ያው መጀመሪያ ስላደረኩት በቃ አዲስ ነው ብዬ ነው ወደ እቃው አድርጌ ከእቃው የምጠቀሙና ከሱቅ እንደመጣላችሁ ዝም ብላችሁ አትጠቀሙ። ቼክ አርጉት። አንዳንዴ ከዛ ቢመጣ ትሊል ይችላል። ይኸውላችሁ እንደምታዩት ማድበልበል ጀምረናል። ካርሶን ቅርጽ ማለት ነው።
እንደዚህ እንደምታዩት እንዴት እንደሚሳሳብ እንደ ላስቲክ በጣም ስለታሸ ሰዓትም ስለሰጠው በጣም ደስ የሚል ነው የሆነው ማለት ነው። በዚህ መልኩ ይሄኛው ዲዛይን ተጠናቋል። ከዛ ከላይ ቅብት እናደርግና እንቁላላችን ከለሩ ፍሮን ውስጥ ኦቨን ውስጥ ሲገባ እንዲያምርልን ማለት ነው። ሁለተኛ ደግሞ የምታረጉትን ነገር ጥቁር አዝሙድ ማደረጋችሁ ስምስም ሰሊጥ ይይዝላችኋል። ምንም ሳታረጉ ብትነሰንሱ አይይዝላችሁም። ይሄ ጅብን ኬሪ ስለሆነ ጥቁር አዝሙድ ነው የማደርገው። ያኛው ደግሞ ዛተር ስለሆነ ስምስም እንጠቀማለን ማለት ነው። ይሄ ወዶች ኦቨናችን መጀመሪያ መለብ ብሎ ነበር። ይኸው ደረሰ። ያኛውን ደግሞ በ3 ማዕዘን አድርጌ እንደዚህ አዘጋጅቼዋለሁ። ያ ቦታውን ሲለቅ ይሄ ደግሞ ተመልሶ ገባ ማለት ነው።